በኢትዮጵያ ብር ብቻ ተዋውለው የሚገዟቸው እጅግ በጣም ዘመናዊ የሆኑ የመኖሪያ አፓርትመንቶች በ20% ቅድመ ክፍያ ብቻ ግንባታቸው 90% እና ከዛ በላይ የተገነቡ እጅግ ቅንጡ አፓርትመንቶችን በቅናሽ ከአያት ሪል ስቴት። ሰላም ጤና ይስጥልኝ ክቡራን አድማጭ ተመልካቾቻችን እንዴት ናችሁ? በያላችሁበት ጥሩ ጊዜ እንዲሆንላችሁ ልባዊ ምኞቴ ነው። እኔ ፍቃድ እባላለሁ። የአያት ሪል ስቴት ከፍተኛ የሽያጭ ተወካይ ነኝ። ክቡራን አድማጮች፣ ክቡራን ተመልካቾች ዛሬ እጅግ በጣም ወሳኝ መረጃ ነው የምሰጣችሁ። የዋጋ ቅናሽ ተደርጓል። ከዛ በተጨማሪ ደግሞ ሌሎች ዝቅ ያሉ ፍሎሮች ሲጠይቁ ለነበራችሁ ደንበኞች ደግሞ ዝቅ ያሉ ፍሎሮች ተለቀዋል፣ ወደ ገበያ ቀርበዋል ማለት ነው። እጅግ በጣም ቆንጆ መረጃ ነው የምሰጣችሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ እጅግ በጣም ቆንጆ መረጃ በነፃ ታገኛላችሁ ማለት ነው። አሁን ወደ ጉዳያችን እንገባለን። ግንባታቸው 90% እና ከዛ በላይ የደረሱ ሳይቶች አሉን። ዝቅ ያለ ፍሎር ከአራተኛ ፎቅ ጀምሮ አዲስ ለሽያጭ የቀረቡ አፓርትመንቶች አሉ። ለምሳሌ ሲኤምሲ ሳይት እንግዲህ ከዚህ በፊት የተለያዩ መረጃዎች ሰጥተናቸዋል። ዛሬ ደግሞ የዋጋ ቅናሽ ስላለ ስለሱ፣ ከዛ በተጨማሪ ደግሞ ዝቅ ያሉ ፍሎሮች ስለተለቀቁ ስለነሱ መረጃ ለመስጠት ነው የተገኘ ነው። ሲኤምሲ ሳይት እንግዲህ 135 ሺህ ካሬ ላይ የሚያርፍ ጌትድ ኮምፓውንድ አፓርትመንቶችን የያዘ በጣም ዘመናዊ ቆንጆ መንደር ነው የሚሆነው ማለት ነው። አፓርትመንቶቻችን እንግዲህ 3 አይነት ናቸው። ከዚህ በፊት እንደነገርናችሁ ሬዚደንሻል አፓርትመንት፣ ሚክስድ ዩዝ አፓርትመንት እና ዱፕሌክስ አፓርትመንት ወይም ቪላ ታይፕ አፓርትመንት ብለን የምንጠራቸው ናቸው። ሚክስድ ዩዝ አፓርትመንት የምንለው ከስር የንግድ ማዕከሎች ያሉት ከላይ የመኖሪያ አፓርትመንቶችን የያዘ ነው። ሬዚደንሻል አፓርትመንት ብለን የምንጠራው ደግሞ መኖሪያ ብቻ ከግራውንድ ፍሎር ጀምሮ መኖሪያዎችን የያዘ ነው። ዱፕሌክስ አፓርትመንት ወይም ቪላ ታይፕ አፓርትመንት ብለን የምንጠራው ደግሞ 2 ፍሎር ያንድ ሰው 2 ፍሎር ያንድ ሰው የሆነ አፐር ፍሎር ኤንድ ላወር ፍሎር ያለው ቆንጆ ቪላ ሊተካ የሚችል ቆንጆ የሚባል ዲዛይን ያለውን አፓርትመንት ነው የማሳያችሁ ማለት ነው። ከዛ በተጨማሪ ምንድነው የሚሆነው? ዋጋችንን ስንመለከት አሁን ላይ በጣም ቅናሽ ነው። በኢትዮጵያ ብር ነው የምትገዙት። የአልሙኒየም፣ የብረት፣ የሲሚንቶ፣ የነዳጅ መጨመር በፍጹም አይታሰብም። በተዋዋላችሁበት ነው ከፍላችሁ የምትጨርሱት። ሌሎች ቦታዎች ላይ አልሙኒየም ሲጨምር፣ ብረት ሲጨምር፣ ነዳጅ ሲጨምር ፕራይስ ስካሌሽን የሚባል አለ። በዛ የምትከፍሉበት ሁኔታ አለ። እኛ ጋር ግን ፊክስድ አግሪ ባደረጋችሁበት ነው ከፍላችሁ የምትጨርሱት እና እጅግ በጣም ያዋጣችኋል። ከዛ በተጨማሪ ደግሞ በጣም ቅናሽ ነው። አሁን ከ94116 ብር ጀምሮ ቤቶች ማግኘት እንችላለን ማለት ነው። ሲኤምሲ ሳይት ላይ የካሬ አማራጮችን ስንመለከት ከ85 ካሬ ጀምሮ ማግኘት እንችላለን። ከ85 እስከ 145 ካሬ ስፋት ያላቸው ናቸው። ቅድመ ክፍያችን 20% ብቻ ነው የምትከፍሉት። ቀሪውን በየ4 ወር ጋፕ ነው የሚሆነው ማለት ነው። ለምሳሌ ሲኤምሲ ሳይት ላይ ዝቅተኛውን ስንመለከት ለምሳሌ 100 ካሬ ስንመለከት ጠቅላላ ዋጋው 9 ሚሊዮን 400 ሺህ ብር ገደማ ይሆናል። ቅድመ ክፍያው 20% ነው የሚሆነው። ወደ 1 ሚሊዮን 800 ሺህ ብር በመክፈል ከድርጅቱ ጋር ውል መውሰድ ይቻላል ማለት ነው። ለምሳሌ 100 ካሬ የገዛ ደንበኛ ጠቅላላ ዋጋው 9 ሚሊዮን 400 ሺህ ብር ነው። 25% የዋጋ ቅናሽ እናደርግለታለን 100% ከከፈለ ማለት ነው። ስለዚህ የቤት 7 ሚሊዮን 500 ሺህ ይሆናል ማለት ነው። በጣም ትልቅ ነው። ለአጭር ጊዜ የሚቆይ ነው። ያዋጣቸዋል ማለት ነው። ሲኤምሲ ሚካኤል ቆንጆ የሚባል ነው። አሁን ላይ ፕሮግረሱ ደግሞ የውጭ ቀለም እየተቀባ የሚገኝበት ሁኔታ አለ። የመስኮት ገጠማው እያለቀ ነው ማለት ነው። የውስጥ ቻክ ቶታሊ ያልቋል። በአጭር ጊዜ እንግዲህ ለማስረከብ የተሰራ ነው። እየተረከቡ ያሉ አፓርትመንቶችም እንደዚሁ ይኖራሉ። ከዛ በተጨማሪ አያት ባቡር ጣቢያ ወይም አያት ዞን 2 ብለን የምንጠራው እዛ ሳይት ላይም እንደዚሁ ከ80 ካሬ ጀምሮ የመኖሪያ አፓርትመንቶች ይኖራሉ ማለት ነው። ከ80 ካሬ ጀምሮ ማግኘት እንችላለን አያት ባቡር ጣቢያው ጋር ማለት ነው። 80፣ 85፣ 90 እስከ 138 ካሬ ስፋት ያላቸው ናቸው አያት ባቡር ጣቢያው ጋር። በጣም ውስን ቤቶች ነው የቀሩትና ዋጋቸውን ስንመለከት ከሲኤምሲ ሳይት ጋር ተመሳይ ነው የሚሆነው። ፕሮግረሳቸውም እንደዚሁ ተመሳይ ስለሆነ ማለት ነው። ለምሳሌ ከ3ኛ እስከ 10ኛ፣ ከ11 እስከ 18፣ ከ19 እስከ መጨረሻው ያለ ፍሎራቸውን መሰረት ያደረገ ከዛ በተጨማሪ ደግሞ ግንባታቸውን መሰረት ያደረገ ነው ዋጋቸው ማለት ነው። ሰሚ ፊኒሽድ ነው ወይስ ፉል ፊኒሽድ? እንደዚህ ደንበኛው ኢንቴሪየር ፓርቱን ገብቶ የሚጨርስበት አይነት መንገድ ከሆነ በሰሚ ፊኒሽድ ነው። ድርጅቱ ጥንቅቅ አድርጎ ደግሞ ለደንበኞች የሚያስረክብበት መንገድ ከሆነ ፉል ፊኒሽድ ይሆናል ማለት ነው። አሁን ላይ የምናየው ለምሳሌ የሰሚ ፊኒሽድ ነው የሚሆነው። ከ3ኛ እስከ 10ኛ ለምሳሌ የሲኤምሲ ሚካኤልም የአያት ባቡር ጣቢያው ዋጋቸው ተመሳይ ነው የሚሆነው። በካሬ 125294 ብር ነው የሚሆነው። ከ11ኛ እስከ 18ኛ ፎቅ ድረስ ያላቸው ፍሎሮች ደግሞ
110,055 ብር ይሆናል ማለት ነው። ከ19 እስከ መጨረሻ ያለ ፍሎር ደግሞ 94,116 ብር ነው የሚሆነው ማለት ነው። ስለዚህ የሲኤምሲ ሚካኤል ጀርባ ያለው ሳይታችን እና የአያት ባቡር ጣቢያው ሳይታችን ፕሮግረሱ ተመሳይ ነው። ዋጋቸውም እንደዚሁ በፍሎር ተመሳይ ነው የሚሆነው። ቅድመ ክፍያቸውም እንደዚህ 20 በመቶ ጀምሮ ነው። 100% ከከፈለ 25% የዋጋ ቅናሽ ይደረግለታል። ከቅድመ ክፍያው አስበልጦ ሲከፍል ያው የዋጋ ቅናሾች እንደዚህ ይኖራሉ። ለምሳሌ 35% ቅድመ ክፍያ ከከፈለ 7 በመቶ ቅናሽ ይደረግለታል። እንደዚህ እስከ 55% ሲከፍል 11% እንደዚህ የዋጋ ቅናሾች አሉ። ኤክስትራ ሲከፍል ማለት ነው። በጣም ቆንጆ ነው። በኢትዮጵያ ብር ነው ተዋውላችሁ የምትገዙት። በተለይ በዚህ ሰዓት ቆንጆ ነው የሚሆነው ማለት ነው፣ በብር ስለሆነ የምትገዙት። ከዛ በተጨማሪ አያት ዞን 8 ብለን የምንጠራው ሳይት አለ። አስፓልቱ ዳር ያለ ፕሮጀክት ነው። ከአያት አደባባይ ወደ ጣፎ በሚወስደው መንገድ ጣፎ ገብርኤል አካባቢ ነው የሚገኘው ማለት ነው። ቆንጆ የሚባል ነው። አስፓልቱ ዳር ያለ ነው። እሱ ደግሞ ቆንጆ የሚባሉ ፈሮች ይኖራሉ ማለት ነው። እናንተ በፈለጋችሁት ፍሎር ማግኘት የምትችሉበት አማራጭ አለ ማለት ነው። ስለዚህ ቆንጆ የሚባል የዋጋ ቅናሽ ተደርጓል። እንግዲህ ደውላችሁ መረጃ መጠየቅ፣ ሳይት ቢሮ መጎብኘት ከፈለጋችሁ የሽያጭ ቢሮችን አድራሻ ሲኤምሲ ሚካኤል አካባቢ ነው የሚገኘው። ስልክ ቁጥሮቻችን በ0911 27 4919 እንዲሁም በ0945 28 34 45 ብትደውሉልን የምናስተናግዳችሁ ነው የሚሆነው። እስከ ፍጻሜ አብራችሁ ስለቆያችሁ እጅግ እናመሰግናለን።